ወደ ቀጣይ ባለ ታሪኮቻችን እናልፋለን። አባታቸው ሊፈልጉ እህትና ወንድም እዚህ ተገኝተዋል። በቅድሚያ እንኳን ደህና መጣችሁ። እንተዋወቃችሁ። ቆንጆ ቦሴኒ ነህ። ቦሴማ ቦሴኒ ነህ። ቦሴ የኔ ነህ። እሺ ይርጋ የኔ ነህ። ይርጋ የኔ ነህ። አባታችሁ ለመፈለግ ነው የመጣችሁት? በምን አጋጣሚ ነው የተለያያችሁት? እስኪ ስለ አባታችሁ ታሪክ ትንሽ አጫውቱ። ጊዜው ትንሽ ረዘም ያለ ነው። በ89 ወይም 90 ነው የምናስበው። ልጆች ነን ሁላችንም። እሺ ከዚያ በፊት ከአንዴም ሁለቴ ወጥቷል። የት ነበር የምትኖሩት? የት ነበር ምኖራችን? ጎጃም ምዕራብ ጎጃም ሰከላ ወረዳ። ሰከላ። እሺ አንድ ላይ ነበር የምትኖሩት? እናታችሁ አንድ ላይ ነበር የምንኖረው። እሺ ከዛ በፊት ሁለቴ ያህል ሄዶ ምን ያህል እንደሚቆይ መረጃው የለኝም፣ ግን ሁለቴ ተመልሶ በሶስተኛው አዲስ አበባ ነኝ እመለሳለሁ ብሎ ነው የወጣው። ከዛም በኋላ አልተመለሰም። ስንት ናችሁ? ስንት ልጆች ናችሁ? 3 ነን። ሶስታችሁም የአንድ አባት ናችሁ? አንድ አባት። ከዛ በኋላ ወደ አዲስ አበባ ብሎ መጣ። ከዛ በኋላ በቃ ከዛም በኋላ አልተመለሰም። እሺ አንተ ጋር ያለው እንስማ። ያው እሷ ያለችው ነው። ያው ልዩ ቦታው ሰከላ ወረዳ ቢሆንም አብዮት ጭራ የሚባል ነው ዋናው ቦታ። እሺ እንግዲህ ከዛም በኋላ ሁለት ይደርሱ እንደበዛው እንደወጣ መጨረሻ ነው ትንሽ ነው ልጅ ሆኖት ቢያንስ የ5 አመት ወይ እንደዛ ቢሆን የዛን ሳስን ብዙ ማውቀ የለም። ግን ኖርማሊ አብረን ቁጭ ብለን ስንጫወት አምሽተን ጧት ወጥቶ ሲርት ይለኛል። ሲወጣም አብሬ የሸኘሁት አጋጣሚ መንገድ እኔ ነበርኩና ምን አሉ? ያው ምሽት አብረን አያቴ ጋር እሱ ከአባቱ ጋር ቁጭ ስናወራ ምሽተን በነጋታው ወጥቶ ሄደ። እኔ አብሬ ተከትዬው ነበር። አያቴን ያስቀረችኝና ምንም ያለ ነገር የለም። ምንም ብቻ ሲሄድ ነው ትዝ የሚለኝ ሳልጅነት አንሳ የተነሳ ወጣ በዛው ነው ብቻ። እዛ ኋላ ስጠይቅ መረጃ ግን አዲስ አበባ ላይ እንደነበረና አክስቱ ነበረች ዘውዴ ንጉስ የምትባል አዲስ አበባ እዛው ክፍለ ሀገር ስጠይቃት ልጅ አዲስ አበባ ነበረኝ አለኝ 2 ሴት ልጆች አሉኝ ብሎኛል የምትል ነገር ነገረች። ምንም ከናንተ ፊት የተወለዱ ቢያንስ እኛ ተራኙን ገምታለሁ። እኛ እነሱ በእኛ እንትን ያለች እናታችን ዘው ያለች እሱ ይመላለስ ነበር መረጃ ስለነበር ወይኛ ጓደኛ ነው እኩያ ሊኖራችሁ ይችላል። እንደዛ ነገርም ገምታ እንደዛ ነው። እናታችሁ አሉ በህይወት? አዎ እናታችን አለች። እሷ ናት እንግዲህ እስከ ዛሬም ቢሆን ባለው እንግዲህ እኛ ኖርማሊ አርሰናል እስካሁን ባለው ግን እሱ ዛሬ ፈለገ አባትን ስለፈለገ አባት ሞራን ነው። አባታችን በጣም ፈልገዋለን። ለዛ ነው እኛ የተንሳንጂ እስከ ዛሬ አሳድገናለች ኖርማሊ። አሁን በኋላ ራሳችን መቻል ደርሰን ይችላል። ግን አባት ጎን ቢሆን ደግሞ ደስ ይላል የሚሆነው ስላለን ወደዚህ መምጣት ያሰብነው። በጣም ጥሩ። አሁን የት ነው የምትኖሩት እናንተ? እኛ እዚህ ነን። አዲስ አበባ ናችሁ?